ሰላም ጤና ይስጥልኝ ውድ ዩቲዩብ ተከታታዮቻችን ለዛሬ ይዤላችሁ የመጣው ስለ ሴቶች ግርዛት ይሆናል። በዚህ ላይ ታዋቂ የሙስሊም ሴቶች ምን አሉ፣ አስተምሮቱስ ምን ይላል የሚለውን የምንዳስስ ይሆናል። በቅድሚያ ግን ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ እንዲሁም ነባሮች ላይክ በማድረግ ቪዲዮውን እንድትጀምሩ በትህትና ጠይቃለሁ። በቀጥታ አንዲት ሙስሊም እህታችን ሴቶች መገረዝ አለባቸው እያለች ነው። እንስማ ከራሷ። የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። እንደሰማችሁት እንግዲህ የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት እያለች ነው። ለምን ጥቅም አለው እያለች ነው። ባይዘይ በዚህ ጉዳይ ላይ እስላም ዌብ ላይ ተጠይቀውም ነብያቸው ስላዘዘ መገረዝን እንዲህ ብለዋል። Female circumcision has not been prescribed for no reason. Rather, there is wisdom behind it and it brings many benefits. የሴት ልጅ ግርዛት እንዲሁ የታዘዘ ነገር አይደለም፣ ብዙ ጥቅሞችን ስለሚያስገኝ ነው ብለው ምን ላይ ሰጥተዋል። እናንተ ምን ትላላችሁ? ጎጂ ባህል ወይንስ ጥቅም ያለው? እንደ ክርስትናው የሴት ልጅ ግርዛት በመጽሐፍ ቅዱስ አልታዘዘም። በክርስትና ትራዲሽን ውስጥም ደግሞ ይሄ ጎጂ እንጂ ጠቃሚ ባህል ተብሎም አልተያዘም፣ በሃይማኖቱም አልተፈቀደም። በዚህ ጉዳይ ላይ ሴቶች ምን ይላሉ? ይህን አስመልክቶ የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ተገረዣ ለምን አትገረዥም? እውነት ነው። እቺ እህታችን ሴቶች ተገረዙ ብላ ከማለቷ በፊት እየተገረዘች ሰለብሬት እያደረገች ደስታዋን እየገለጠች ልታሳየን ይገባል። ዝም ብሎ ተገረዙ ሴቶች ጥቅም አለው ከማለት ተገርዛ ልታሳየን ይገባል ማለት ነው። ለሌሎች ሪከመንድ ከማድረግ ራሷ ላይ አፕላይ ታደርገው። እንቀጥል። መቀጠል ካለበት ጎጂ ባህል ካልሆነና መቀጠል ካለበት ተገርዘሽ አሳይኝ። ኢንፋክት መገረዝ ያለብሽ የትኛውን ግርዛት መሰለሽ? ሶማሊያ ክልልን ግርዛት ነው መገረዝ ያለብሽ። ያው ሙስሊምም ስለሆንሽ ምን ያረጉሻል መሰለሽ? መጀመሪያ ቂንጥርሽን ይቆርጡታል። ከዛ የማህፀንሽን መግቢያ ከንፈርና ከንፈሩን አንድ ላይ ይይዙና ይሰፉታል። ከዛ ባል ያገባሽ ቀን ይተረተራል። ያኔ ወሲብ ትፈጽሚያለሽ ማለት ነው። ልጅሽን ግን አገላብጫቸው ነበርና ልጅ አለሽ ኦሬዲ። አም አሱሚንግ ባላለሽ አም 100% ሹር ባልሽ በጣም ደስ እንደሚለው ገርዘሽ ተሰፍተሽ ብትሄጂለት በጣም ይመቸዋል ወሲቡ። ያንን ካረክሽ በኋላ ነው ጎጂ መሆኑንና ጎጂ አለመሆኑን ልትነግሪን የምትችዩ። ሴቶች እንዲገረዙ ነው አይደለ? ይሄን ነገር ፕሮሞት እያደረግሽ ያለሽው፣ ማስታወቂያ እየሰራሽለት ያለሽው፣ ጎጂ ባህል አይደለም እያልሽ ያለሽው። ጎጂ አለመሆኑን አርገሽ አሳይኝ። እላይሽ ላይ ኢንተርሽን ተቆረጪ፣ ማህፀንሽን ተሰፊ፣ ከዛ ተተርተሪው፣ ከዛ የዛኑ ቀን ከባልሽ ጋር ሴክስ አድርጊ። ከዛ በኋላ መተሽ እንደሚጎዳና እንደማይጎዳን ትነግሪናለሽ። እንግዲህ ምላሹን ተቀብላ ተተገብረው ይሆን? እንግዲህ ከተገበረችው እንዲህ የሚል ደግሞ ሐዲስ አለ። ሱናኒ በመጃ 608 ላይ የነብዩ ሚስት አይሻ እንደተረከችው when the two circumcised parts meet then bath is obligatory. Messenger of Allah and I did that and we bathed ትላለች ማ አይሻ። ሁለት የተገረዙ አካላት ሲነካኩ ወይንም ደግሞ ግንኙነት ሲያደርጉ ትጥበት ግዴታ ነው። እኔና ነብዩም እንትን ብለን ታጠብን ትላለች። መነካካት ያው ግንኙነት ሲያደርጉ ተገረዥና የዛኑ ለታ ግንኙነት አድርጊ ብላታለች። ኡመል ሙሚን የምትባለው አይሻ ደግሞ እኔም የተገረዘ አካል ሁለቱ ሲነካካ ሁለቱ ግርዛቶች ትጥበት ግዴታ ነው ብለን፣ ስለዚህ እናታችንን እንከተላለን። ኡመል ሙሚን ነች፣ የአማኞች እናት ፈለግ ምሳሌ የምትሆን እሷ ብቻ ነች ብላችሁ እንደምታምኑት ሁሉ ስለዚህ ሙሐመድ ነብያችሁ ሚጥጥያዋን አይሻ አስገርዞ እንደተገናኛት እናንተም እንግዲህ ተገርዛችሁ ተባሎቻችሁ ጋር ተገናኙ የሚል ሪኮመንዴሽን ተሰጥቷችኋል፣ እንገረዝ ለምትሉ ማለት ነው። ፋክት
መገረዝ ያለብሽ የትኛውን ግርዛት መሰለሽ? ሶማሊያ ክልልን ግርዛት ነው መገረዝ ያለብሽ፣ ያው ሙስሊምም ስለሆንሽ። ይኸውልሽ ጆርዲ፣ እኔ በጣም እንግዲህ የሶማሌውን ግርዛት መገረዝ አለብሽ ስላለች ሙስሊሞች ምላሽ እየሰጧት ነው ለዚችኛዋ ማለት ነው። በኢትዮጵያ ውስጥ በአንደኛ ደረጃ ግርዛት ከሚካሄድባቸው ክልሎች ሶማሌ ክልል ነው። በመቀጠል አፋር ክልል ከፍተኛ ሴቶች ግርዛት የሚካሄድባቸው ናቸው። አፋር እና ሶማሌ ላይ ኦልሞስት ሙስሊሞች ስለሆኑ እስልምናው ደግሞ ሪከመንድ ስለሚያደርግ ይገረዛሉ። 99% ሶማሌ ክልል ይገረዛሉ። which means ከ10 ሴቶች ውስጥ ከ9 በላይ ተገርዘዋል። ኦልሞስት ፕሮባብሊ አንድ ከቀረች ነች ያልተገረዘች። ከ10 9 ከተገረዙ ኦልሞስት ሁሉም ተገርዘዋል። ያልተገረዘች ሴት በሶማሌ ክልል ትናቃለች፣ ለትዳር አትፈለግም፣ ትሰደባለች፣ እንደ ቆሻሻም ነው የምትታየው። እና ሶማሌን ክልል ስለጠቀሰች የሶማሌውን ክልል ግርዛት ይሰፉታል፣ አንዳንዶቹ ይወጉታል። የክሊተርስም ብቻ ሳይሆን የሚቆርጡት ከስር ያለው ውስጠኛውንም ክፍል እንትን የሚሉታሉ። እና ብቻ የነስ እሱን አስመልክቶ ሪከመንድ አድርጋታለች ሂጃብ ስለለበሰች። እነኚዎቹ ደግሞ መጡና ሴቶቹ እስልምና ጥላቻ ስላለብሽ ነው። ብዙ ጊዜ ላይ ቪክቲም ሜንታሊቲ ስለሚጫወቱ ሙስሊሞች አስተምሮታቸውን ቻሌንጅ ከማድረግ ይልቅ ቪክቲም ሜንታሊቲ ይጫወታሉ። እንቀጥል እያለች ያለችውን እንግዲህ ሙስሊም እህታችን አክባርሽ ነኝ ትገርል ለሴቶች ጠበቃ ስለምትሆኚ ጉዳታቸውን ስለማትፈልጊ አደንቅሻለሁ። ግን ብዙ ጊዜ ሳይሽ ባገኘሽው አጋጣሚ እስልምናን ሜንሽን ማድረግ ትፈልጊያለሽ። አሁን ያወራሽው ጋር ምንም አያገናኘውም። እዚህ ጋር እስልምና መጥራት አስፈላጊ አይደለም። ሂጃብ አድርጋለች። ሂጃብ ስላደረገች ብቻ አይደለም። አንቺ ያወራሽው ከእስልምና ጋር ምንም አይገናኝም ማለች ነው። ይገናኛል። ሙስሊም ስለሆነች ነው ያዘዘችው። ሂጃብ ስለለበሰች ብቻ አይደለም። ሂጃብ ለብሳ እስልምና ማይፈቅደው ቢሆን ኖሮ አዎ አንቺ እንዳልሽው ከእስልምና ጋር ይገናኝም እንል ነበረ። የእስልምና መጅሊስ ምን አመሎ ነው ያወጣው? ከ2 ዓመት በፊት እንዲህ ሲል መግለጫ እኮ አውጥቷል። ቁጥር 12 እና 13 ላይ ግርዛትን አስመልክቶ ምን አይነት ግርዛት መገረዝ እንዳለባቸው ማብራሪያ ሰጥቷል። ሞሮፍ የፈርዖናዊ ግርዛትን እሱን ከልክሎ በጣም እንደዚህ እንዳለ ዙሪያውን ቀዶ የሚሰፋውን የሚተለተለውን ውስጠኛውን ክፍል የሚቆረጠውን እሱን ከልክሎ ቁጥር 13 ላይ መገረዝ እንዳለባቸው ግን አስቀምጧል። በማን እንደሆነም አስቀምጧል። ይሄ ማን ነው? አንቺ የምትተዳደርበት የእስልምና መጅሊስ እንዲህ ብሎ መግለጫ አውጥቷል። ሸሪያው ግርዛት ዋጅብ ወይንም ሱና ነው የሚል የዑለማዎች የሐሳብ ልዩነት ቢኖርም ግርዛት ከተደረገም ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። የተስማሙት ግርዛት ሲደረግ ባለሙያ ይገርዝ በሚል ተስማምተናል ብሎ መጅሊሱ ነው መግለጫ ያወጣው። ልዩነታቸው ዋጅብ ነው ወይንስ ሱና ነው በሚል ነው። ዋጅብም ነው በሉት ሱናም ነው በሉት። ሙሐመድ የኔን ሱና ማይከተል ከኔ ወገን አይደለም ብሏል። ሱና ነው ካላችሁ ትከተላላችሁ፣ ዋጅብ ነው ካላችሁም ደግሞ ግዴታ ነው ትተገብሩታላችሁ። ቱ ሳይድ ማምለጥ አትችሉ። ስለዚህ ቻሌንጅ ማድረግ ያለባችሁ ልይቷን ሳይሆን መጅሊሱን ይሆናል ማለት ነው። አንዲት ሂጃብ ስለለበሰች አውርታው ቢሆን ኖሮ አይ እስልምናን አይወክልም፣ የግለሰቧ ስህተት ነው፣ የግለሰቧ ጥፋት ነው ይባል ነበር። እኛም እንደግፋችሁ ነበር። ግን ይሄ አስተምሮቱ ነው። እንቀጥል። ሙስሊም ነች ሂጃብ ያላረገች እና ክር ያሰረች ክርስቲያን ብትሆን ኖሮ ክርስቲያን ስለሆንሽ አማራ ክልል ያለውን ግርዛት ነው መገረዝ ያለብሽ ብዬ እቺ አሁንም ስህተት እየተናገረች ነው ልይቷ ያቺ ሂጃብ ስለለበሰች ብቻ ሙስሊም ስለሆነች ብቻ እስልምናን መተቸት ስህተት ነው። እስልምና ማይፈቅደው ከሆነ ሂጃብ በመልበሷና እንደዛ በመናገሯ እሷን አስታኮ እስልምናን መተቸት ስህተት ነው። ቫይስ ቨርሳል አንዲት ክርስቲያን ነጠላም ትልበስ መስቀልም ታጥልቅ ስህተት ከተናገረች አስተምሮቱ ላይ ከሌለ አማራ ክልል ጋር ምን አስኬደሽ?
አማራ ክልል ለምን ትሄጃለሽ? ሶማሌ ላይ ኦልሞስት 100% ሙስሊም ስላለ የሶማሌውን የግርዛት 99% WHO ባወጣው መረጃ ሁሉም በሚባል ደረጃ ስለሚገረዙ ሂጃብ ለለበሰችው ሶማሌ አልሽ። አማራ ክልል እኮ 100% ክርስቲያን አይደለም፣ ሙስሊሞች አሉ እኮ። ለምሳሌ ኢትዮጵያ ውስጥ በአንደኛ ደረጃ ግርዛት የሚካሄደው ሶማሌ ላይ ነው። ኦኬ ሙስሊሞች ስለሆኑ እዛ ያሉት ህዝቦቹም ኦልሞስት ሙስሊም ስለሆኑ። ኢትዮጵያ ላይ ሚኒመም ግርዛት ማይካሄድበት ወይንም ደግሞ ግርዛት የሌለበት በጣም ለው ያለበት ደግሞ ትግራይ ክልል ነው። ምክንያት ትግራይ ላይ ኦልሞስት ኦርቶዶክስ ስለሆኑ ክርስቲያን ስለሆኑ ዶሚኔት የሚያደርጉት ኦልሞስት እዛ ያሉት ክርስቲያኖች ስለሆኑ ግርዛት ለው ነው፣ ዝቅተኛ ነው በጣም። ስለዚህ ክርስትናው ግርዛትን እንደማይፈቅድ ያሳያል ከዚህ አንፃር ማለት ነው። አንድ ግለሰብ መስቀል አጥልቆ ክር አጥልቆ ስለባለገ ስለተሳደበ ወንጀል ስለሰራ ሃይማኖቱ አይተችም፣ ሰውየው ነው የሚተቸው፣ አስተምሮቱ ማይፈቅደው ከሆነ ማለት ነው። ቻሌንጅ የሚደረገው ሰውየው ሃይማኖቱ የሚፈቅድለት ከሆነ ያንን እንዲያደርግ ሁለቱንም መተቸት ይቻላል እንጂ ይሄ ግልብ መሆን ነው። ሰውየው እንደዚህ ነውና በቃ እሱን አስታክኬ የሆነን አካባቢ ልተች ማለት ስህተት ነው ማለት ነው። ስለዚህ አማራ ክልልም የሚካሄደው ግርዘት ክርስቲያኖች የሚወክል ስላልሆነ ሙስሊሞቹን ሪፕሬዘንት የሚያደርግ እንጂ አንዲት ነጠላ የለበሰች ወይንም ክር ያሰረች ይገረዙ ወይንም ተገረዙ ብትል የሷ ስህተት ይሆናል። አማራ ክልል ብትይ ስቲል አማራ ክልል ያለውን ግርዛት የሙስሊሞቹን አስተምሮ የሚወክል እንጂ ክርስቲያኖች የሚወክል አይደለም። ማህበረሰቡ ያንን እንኳን ቢያደርግ ማህበረሰቡ ስህተት ሰርቷል ማለት ነው። ያንን ያደረጉ የሚገርዙ ገራጆችም የሚያስገርዙም ተሳስተዋል እንጂ ከሃይማኖቱ ጋር የሚያገናኘው ነገር የለም። እንቀጥል። ወደ አማራ ክልል ወስዳታለሁ። ወደ ሶማሊያ ክልል ለምን እንደወሰድኳት እና የሶማሊያ ክልል የሚደረገውን የግርዛት አይነት እንድታደርግ የጠየኳት ሙስሊም ስለሆነች ነው። ብዙዎቻችሁን ኦፌንድ ያደረገው ሙስሊም ስለሆንሽ የሚለው ነገር ማለት ነው። እቺን ፖይንት አውት ለማድረግ ነው። ለእስልምና ለማውራት አይደለም፣ ስለ ሙስሊሞችም ለማውራት አይደለም። ቁርአን ግርዛትን ይፈቅዳል እያልኩኝ አይደለም። ግን ለምሳሌ በእስልምና ግርዛት ሱና ነው። ሱና ብቻ ሳይሆን ትእዛዝም ነው። ነብዩ አዞታል። ሱናም ነው ዋጅብም ነው። A woman used to perform circumcision in Medina. አንዲት ሴት በመዲና ግርዛት ታከናውን ነበረ። The prophet said to her, ነብዩም እንደዚህ አላት፣ Don't cut severely, as that is better for a woman and more desirable for a husband. በመዲና የነበረች አንድ ሴት ብልት ትቆርጥ ነበረ። መሐመድ ከዛ ምን አለ? በደንብ አትቁረጩ፣ ጫፉን ቀንጥቢው አይነት። ይሄም ለባሏ መደሰቻ አሪፍ ነው። ልክ ነርቭ ኢንዲንጓን ስቆርጥ ያ ነርቭ ኢንዲንጎቹ ክሊተርስ የሚባለው ሲቆረጥ ስሜቷ ስለሚገደል ይሄ ለባሏ እንዲጣፍጥ እሱ ቶሎ እንትን እንዲል እሷ ስሜት ብዙም ስለማይኖራት በጣም ተወዳጅ ያደርገዋል አለ። ስለዚህ ትእዛዝ ነው፣ አስተምሮ ነው። በዚህ ጉዳይ ላይ ሸኹል ኢስላም ኢብኑ ተይሚያ ተጠይቆ ነበረ። ፈትዋ ዊሜንስ ኢን ኢስላም የሚል መጽሐፍ አለው። እዛም ላይ መመልከት ትችላላችሁ። በዚህ ጉዳይ ላይ የጻፈበታል። ግን እንደዚህ ብሎ ምላሽ ሰጥቷል። የሴቶችን ግርዛት ተመልክቶ ሲጠየቅ ሸኹል ኢስላም ኢብኑ ተይሚያ was asked about whether women should be circumcised or not. ሴቶች መገረዝ አለባቸው ወይንስ የለባቸውም ተብሎ ተጠየቀ። የሙስሊሞቹ ሼክ ዋን ናቸው። he replied, እሱም እንዲህ ሲል መለሰ፣ yes they should be circumcised. አዎ ሊገረዙ ይገባቸዋል። ስለዚህ ችን ሳይሆን ቻሌንጅ የምናደርገው ልይቷ ይገረዙ ስላለች እሷን ብቻ ሳይሆን ሼኹል ኢስላም የምትሉት እናንተ የእስላሞች ሁሉ ሼክ የሚባለው ኢብኑ ተይሚያ ሴት መገረዝ አለባት ትእዛዝ ነው፣ ከነብያችሁ ጀምሮ የመጣ። እንዴት ነው የምትገረዘው? ማስረጃ
the top of the piece of skin that looks like rooster's comb should be cut. ከናቱ የብልቷ አናት ላይ ያለው የዶሮ ማበጠሪያ የሚመስለው ወይንም ዶሮ ካያችሁ ጭንቅላቱ ላይ ቀዩ ነገር እንደዛ አይነቱ ሊገፈፍላት ይገባል። የሴቷ ብልት ልክ የዶሮ አናቱ ማበጠሪያ የሚመስለው አይነቱ እንደዛ አይነቱ የሴቷ አናት ላይ እንትኗ ላይ ያለው ብልቷ ላይ ያለው እሱ ሊቆረጥ ይገባል አለ። ለምንድን ነው የምትቆረጠው ተብሎ ሲጠየቅ ደግሞ hence the words all son of uncircumcised women are used as an insult because the uncircumcised woman has a strong desire. ምን አለ? ያልተገረዘች ሴት ከፍተኛ የሆነ ፍላጎት ስለሚኖራት ያልተገረዘ እናት ልጅ ብሎ ማለት በራሱ ስድብ ነው። አለመገረዟ ራሱ ነውር ነው፣ ስድብ ነው። ሶማሌ ክልል አካባቢ ሴቶች ካልተገረዙ እንደ ነውር እንደ ስድብ ይቆጠራል። ስለዚህ ያልተገረዘች እናት ልጅ ተተባለ ስድብ ነው እና መገረዝ ሴት ልጅ ግዴታዋ ነው ብሎ አስተምሯል። ይሄ መመሪያችሁ ስለሆነ ነው ሼኹል እስላም እንደቀላል ስለማታዩት ማለት ነው። እንቀጥል። ከተሳሳትኩ አርሙ። ግርዛትን ፕሮሞት የሚያደርጉ በጣም ብዙ የሃይማኖት አባቶች አሉ። በጣም ቁጥር ስፍር የሌላ ኦኬ ግርዛትን ፕሮሞት የሚያደርጉ የሃይማኖት አባቶች አሉ ስፍር ቁጥር የሌላቸው ብላለች። ይሄ ሃስቲ ጀነራላይዜሽን ነው። አዎ ግርዛትን ፕሮሞት የሚያደርጉ የሙስሊም ሊቃውንቶች ኡስታዞች ሼኮች አሉ። የሃይማኖት አባቶች የሚለው ግን ክርስቲያኖችንም የሚያካትት ስለሆነ እርማት ይፈልጋል። አዎ ብዙ ኡስታዞች ሼኮች ግርዛትን ሪከመንድ ያደርጋሉ። ምክንያቱም ሃይማኖታቸው ስለሚፈቅድ። እንስማቸው እነሱም እንዴት ሪከመንድ እንደሚያደርጉ ከራሳቸው አንደበት ብናዳምጣቸው አይሻልም? ነቢያችን ሳያፍሩ ምክንያቱም ዲን ነው፣ መልእክት ነው፣ ሜዲሲን ነው፣ የሁሉ ነገር ስለሆነ ያ ኡም ዓጢያ አልዋት ስትገርዚ እንደዚህ ስትቆርጪ ከመሰረቱ አትልቀቂው ፈንሃኪ ያኒ ትንሽ በጫፉ ትንሽ ቆረጥ አድርገሽ ይበቃታል። ሰማችሁ? ዲን ነው፣ ሜዲሲን ነው አሉ። ሃይማኖት ነው። ግርዛቱ ራሱ ትእዛዙ ሃይማኖት ነው፣ መድኃኒትም ነው። መገረዟ የእሷን ስሜት በመግደል እሱን ቶሎ ማርካት መድኃኒት ነው። ለሱ አራት ሴት ተፈቅዶለታል። ባሪያ እንደፈለገው ማድረግ ተፈቅዶለታል። ለሷ ግን አንድ ወንድ ብቻ ነው ማግባት የምትችለው። እሱም አንሶ ደግሞ ስሜቷ እንዲገደል ይደረጋል። ታዲያ ስሜቷ ከፍተኛ ከሆነ ከሱ ጋር ለማመጣጠን ከተፈለገ የግዴታ ገላችሁ አራት ስሜት አልባ ሴቶችን እንዲያገባ ከምታደርጉት ለምን አንዷን ብቻ እንዲያገባ አታደርጉትም? ካልሆነ ደግሞ ወይንም እሷ ስሜቷ ሃይ ከሆነ ለምን አራት እሷ እንድታገባ ፈቅዱላትም? ስሜቷን ከምገሉ ብልቷን ከምቆርጡ አራት ወንድ እንድታገባ መፍቀድ እኮ ነው። ስሜቷ ለወንዱ እንደ ዶሮ እየወጣ ለሚወርድ ወንድ ተዛውም ደግሞ አልቻለም ተብሎ ስሜቷን ከመግደል ለምን 25 እያደረጋችሁ ስሜቷን ወደ 25 አምጥታችሁ አራት አንድ ተመታደርጉ? በቃ አንድ ለአንድ ለምን አትሉትም? ካልሆነ ደግሞ እንደዛም አንድ ለአንድ ካልቻለ አራት ፍቀዱለ አትለሷ። ሌሎቹ የሚሉትን እንስማ፣ የእምነት አባቶችን። ክርስቲያኖች ጋር ግን እንደዚህ አይነት ትእዛዝ የለም። ሴት ልጅን ግርዛት በተመለከተ እሺ ግርዛት ያው በወንድ ብቻ ነው፣ ሴቶችንም ይመለከታል። ሴቶቹ ተተገረዙ ፋይዳው ጥቅሙ ምንድነው? መገረዝ ለወንድም ለሴትም ነብዩ አለይሂ ሰላቱ ወሰለም ለይተው ለወንድ ብቻ ያሉበት ጊዜ የለም። እንዲያውም ሴቶች እንደሚገረዙ የሚገልጥ ሐዲስ አለ ማለት ነው። አንድ በመዲና ከተማ ሴት ህፃናቶችን የምትገርዝ የታወቀች አሮጊት ነበረች። እሷ ቤት በምትመጣበት ጊዜ ያ ኡመ ፉላን ላ ትጅሂፊ አሽሚ አሏት ይላል። እና ስትቆርጪ ሴት ልጆችን ብልት አትጉጃቸው፣ በጣም አትጋጪ፣ ተጫፍተጫ ብቻ ትንሽ ብቻ ነካ ማድረግ እንጂ መጉዳት የለብሽም ብለው መመሪያ ሰጥተዋታል ማለት ነው። ይሄ ምንድነው? አያስፈልግ ቢሆን ኑሮ ጭራሹን አታድርጊ ይሏት ነበር። እንግዲህ እንደሰማችሁ ነው። መሐመድ ምን ብሏታል? ገራጇን ምን አይነት ትእዛዝ ሰጥቷል?
የሴት ልጅ ብልትን ስቆርጪ ጫፉን ቀንጠብ ቆረጥ አርጊ አትጋጩ ብዙ ብሏል። በቆሎ እሸት ነው እንዴ ይጋጠው? ኤኒዌይስ በደንብ አስተውሉ። ሙሐመድ የፈቀደው ሙሐመድ የሰጠውን ማንም መለወጥ አይቻልም ተብሎ የሚታመነው አይደለም። ትእዛዝ ሰጥቶ አይቶ ዝም ካለ ፈቅዶታል ተብሎ የሚታመነው ሙሐመድ የሰጣችሁን ማንኛውንም ነገር ሱራ 59:7 እንደሚናገረው ማንኛውም ነገር ያዙ የከለከላችሁን ተከልከሉ ተብሏል። እርሱ እርም ያደረገው እርም ነው፣ የፈቀደው ሐላል ያደረገው ሐላል ነው ተብሏል። እሱ ካልከለከለ ከፈቀደ ማንኛውም ነገር መያዝ ግዴታ ነው። ስለዚህ ምን ብሏል ታዲያ? አዟል። እህታችን የሃይማኖት አባቶች ይፈቅዳሉ ስትይ ክርስቲያኖችንም የሚያካትት ስለሆነ አይመለከተንም። የሃይማኖት አባቶች ሳይሆን የሙስሊም ሼሆች ኡስታዞች እና አስተምሮታቸው እኛን አይመለከትም። በማይመለከተን ላይ አንዳንድ ሃይማኖት አባቶች ተብሎ እኛ መካተት የለብንም ማለት ነው። እኛ የለንበትም፣ ከደሙ ንጹህ ነው። በእንደዚህ አይነት ጉዳይ በቀጥታ ስናስቀምጠው በሻፊዒ መዝሀብ በሻፊዒ እይታ እሳቸው ባዩት ማስረጃዎችንም ደሊሎችንም አይተው በሄዱበት አካሄድ ሴት ልጅም ወንድ ልጅም መገረዝ አለባቸው የሚል አቋም ነው ያላቸው። የእሳቸው መዝሀብ ነው። ሴትም ወንድም መገረዝ አለባቸው በሻፊ መዝሀብ ውስጥ ሴትም ወንድም መገረዝ ግዴታ ነው። አንድ ልጨምርላችሁ። ኢማም አነዋዊ በምታዩት መጽሐፍ ላይ ምን ይላል? ሴት ልጅ ልክ እንደ ወንድ ልጅ መገረዝ አለባት ይላል። የእናንተ የሳሂህ ሙስሊም ሸርህ ያደረገላችሁ ኢማም አነዋዊን ሴት መገረዝ እንዳለባት ግዴታም እንደሆነ አስቀምጦታል። ይሄ የመዛቦቻችሁ እይታ እንደሆነ በማስቀመጥ ሴት ግዴታ ተገረዢ ብሎ አዟል። አንድ ልጨምርላችሁ። ሪሌሰንስ ኦፍ ዘ ትራቭለር በሚለው መጽሐፍ ላይም ደግሞ የሻፊ መጽሐፋችሁ ላይ ወይንም ደግሞ የሸሪዓው መጽሐፍ ላይ 59ኛው ፔጅ ላይ circumcision is obligatory for both men and women ግርዛት ለሴትም ለወንድም ግዴታ ነው ይላል የሸሪዓው መጽሐፍ። እና ምን ትሉታላችሁ? አስተምሮ አይደለም ትላላችሁ? ይሄንን ግዴታ ነው። በክርስትና ግን ኔቨር የለም እንደዚህ አይነት ነገር አልታዘዘም። እንቀጥል እስቲ በዚህ ጉዳይ ላይ እኔም ገብቼበት ነበር። ባንዴ ነው የተገረዘች ያልተገረዘች። ይሄ ከ2 ዓመት በፊት ይመስለኛል ቲክቶክ ላይ እንደዚህ ከ2 ዓመት አካባቢ ላይ ላይቭ ላይ ጠይቄ ነበረ ስለ ግርዛት እየገቡ የሚሉት ኖ ሴት መገረዝ አለባት፣ ወንዶቹም እኔ የተገረዘች ካልሆነች አላገባም። እንስማቸው። በሱና መሰረት የተገረዘች ሴት ነው ማግባት። ልጅን ታስገርዛለህ? ወደፊት አስገርዛለሁ። ነቢያችን ባዘዙት መሰረት ዝም ብሎ መተልተል አሁን እናንተ ያላችሁት እንዳለ ሳይሆን በሱናው ማለትም ከላይ በስነ ስርዓት ማለት አሁን አንተ እያልኩ ያለው መተልተል መዘልዘል ምናምን ሳይሆን ሱናው የሚለው ልክ በሴት ልጅ ክብሯንና ሪስፔክቷን እንድትጠብቅ አድርጎ ማለትም በትክክለኛው መንገድ የተገረዘችን ሴት አገባለሁ ኢንሻአላህ። አይምሮ ምንም ላለመጠቀም እንዴት ትሞክራለህ? ባኒ የጤናማ አይደለም። ጉዳቱን እኮ እኛ ጎጂ ነው እያለ ነው። አንስሻ ቀጥይ። እኛ ደግሞ አይደለም ተቀበለናል፣ እነሱ ካሉ ተቀበለናል። እሺ ምንድነው ጥቅሙ? እንደሰማችሁ ተቀበለናል። በቃ ሙሐመድ ካለ ጥቅም አለው ብሎ ካለ አለ ነው ተቀበለናል። ፈተዋ ላይም ቅድም እንዳነበብኩላችሁ ምናልባት ያልደረስንበት ጥቅም ሊኖረው ይችላል ወደፊት ይላሉ አሉ። ኪታቦችም አሏቸው ፈተዋዎችም አሏቸው። እኛ ያላወቅነው ገና ያልደረስንበት ጥቅም ሊኖረው ይችላልና ስለዚህ አንከለክልም ነው የሚሉት። እንቀጥል። አልባኒ ይሰማል? አቤት። አዎ ይሰማል። እንዴት አመሸክ? አለን አልহামዱሊላህ። እስቲ ስለ ግርዛት ንገረኝ እስቲ። አሁን አንዲት ሴት ግርዛትን ከተፈጸመባት በኋላ የምታገኛቸውን ጥቅሞች ንገረኝ እስቲ።
አንደኛ አደብ ያስይዛል መሰለኝ። እሺ መሰለኝ ብሎ የሚያወራው አቆም ብቻ ነብዩ ሰለላሁ ዐለይሂ ወሰለም የሚጎዳን ነገር አያዙም የሚጠቅም ነገር እንጂ። እሺ አደብ ያስይዛል ማለት አሁን አደብ የሚያስይዛት ከምንድን ነው? ከብዙ ነገር ሊጠብቃት ይችላል። ለምሳሌ መንቀልቀል ከሆነ ያን መንቀልቀላውን መቀነስ ልትችል ትችላለች። እሺ አሁን ለምሳሌ አንድ ሰው ጾም በሆነበት ጊዜ ይርበዋል አይደል? አዎ ይርበዋል። ይደክመዋል አይደል? አዎ አንዳንዴም ይደክመዋል። እሺ ስለዚህ ጾም በሆነ ጊዜ ከረሃብና ከድካም ለመዳን ጨጓራውን ቆርጣችሁ ለምን አትጥሩለት? ጨጓራው ስለጾመን ቆርጠን እንጣለው። አሁን ሰማችሁ? ኦኬ ብልቷ የምትቆርጡት ለምንድን ነው ስትለው እንዳትንቀለቀል እንድትረጋጋ ነው አላት። ኦኬ ነው አለችው። አዎ አንድ ሰው ምግብ ካልበላ ይርበዋል አይደል አለችው። አዎ ሲርበው ይደክመዋል አለችው። አዎ እንግዲህ ያው ስናይርበው ከፈለጋችሁ ለምን ጨጓራውን ቆርጣችሁ አጥሉም አለችው። ግራ ገባው። ጨጓራ ቆርጠን ልንጥል ምግብ እንዳይበላል እንዳትንቀለቀል ብለህ ካሰብክ ለምን ብልቷን ትቆርጣለህ? አካል ነው። ዘር መሰጥበትን ቆርጠህ እየጣልክ ጨጓራህ ጋር ሲሆን ለምን ይከነክራል? እንዴ ጨጓራዬን ቆርጬ ልጥላል? ይመቻት ሊዛ እኔ ቤት ላይ አሪፍ አርጋ ሮስት አርጋዋለች። እኔስ የጤና ባለሙያም ስለሆነች ማብራሪያዋን እንስማት። እሱን ለመጠበቅ ነው አይደለ? አሁን የእናንተ ነብያችሁ ትልቁ ዓላማው ምንድነው? የእስልምና ሃይማኖት ተከታዮችን ለመጠበቅ ነው። ከክፉም ነገርም ከመጥፎ ነገርም ከመንቀዥቀዥም ካልከው አይደለ? ስለዚህ አሁን ያቺ ሴት ከምትንቀዠቀዥ ተብሎ አስረዳለሁ፣ አጣራ አድርጌ አስረዳለሁ ምኑ ተቆርጦ ምን ደረጃ ድረስ እንደሚደርስና ያ ግርዛት ከተከናወነ በኋላ ምን ደረጃ ድረስ ጉዳት እንደሚያደርስባት አስረዳለሁ። ግን አሁን እሺ አሁን ለምሳሌ የሚገረዘው ምን መሰለ ክሊቶሪስ የሚባል የሰውነቷ ክፍል ነው የሚቆረጠውና ያ የሚቆረጠው ክፍል ምንድነው? ነርቭ ኢንዲንግ ነው፣ የነርቮች መጨረሻ ማለት ነውና ከባድ ህመም ነው የሚገጥማት በመጀመሪያ። ሲቀጥል ደግሞ ጠባሳ ይፈጥራል። ስለዚህ ያ ጠባሳ በወሊድ ጊዜ አይለጠጥም ማለት ነው። የሴት ልጅ ማህፀን ግዴታ መለጠጥ አለበት ወሊድ በሚፈጸምበት ጊዜ። አሁንና የተገረዙት አንዴ ልጨርስ ጠይቀኸኛልና ጥያቄን ልመልስልህ። ስለዚህ አንዲት የተገረዘች ሴት በወሊድ ጊዜ የማህፀኗ ክፍል ስለማይለጠጥ በጣም ከባድ የሆነ ህመም ያጋጥማታል። የመጀመሪያ ሁለተኛ ከባድ የሆነ ደም መፍሰስ ነው የሚያጋጥማት በግርዛቱ ጊዜ ማለት ነው። እንደነገርኩክ ነርቭ ኢንዲንግ ላይ ነው ብያለሁ። እዛ አካባቢ ብዙ የብለድ ሴሎች አሉ። የሚቆረጠው ደግሞ ስቴራይል ባልሆነ መሳሪያ ነው አብዛኛውን ጊዜ ማለት ነው። በቤት ውስጥ በተገኘ ማንኛውም ስለታማ ነገር ነው የሚቆረጠው። ስለዚህ ያቺ ሴት ኢንፌክሽን ይገጥማታል። ከኢንፌክሽኑ ቀጥሎ ደግሞ በወሊድ ጊዜ ምጥ ይከብዳታል። ምክንያቱም ያ የሰውነቷ ክፍል ስለማይለጠጥ በጣም ከባድ በቃ ለነግርህ ከማልችለው በላይ ከባድ የሆነ የምጥ ጊዜ ነው የምታሳልፈው። አንዳንድ ጊዜ ሰውነቷ ስለማይለጠጥ ልጁ ይታፈንና ህፃኑ ልጅ እስከ ሞት ደረጃ ድረስ ይደርሳል ማለት ነው። እንደማንኛውም ሴት አምጣ መውለድ እየቻለች በሰርጀሪ ትወልዳለች። በሰርጀሪ ጊዜ እስከ 3 ሊትር ደም ይፈሳታል። በሰርጀሪ ብቻ ስለወለደች ማለት ነው። ከሰርጀሪው በኋላ ደግሞ 1 ሳምንት ጊዜ ድረስ ሆስፒታል አድሚት መሆን ይጠበቅባታል። እቺ ሴት ሽንቷን በምትሸናበት ጊዜ ወይንም ደግሞ ሰገራዋን በምትጸዳዳበት ጊዜ ሊተረተር ይችላል። በሌላ አማርኛ ምን ሊሆን ይችላል ማለት ነው? ፌስቱላ ብለን የምንጠራው ማለት ነው። እሺ ከዛ ይሄ ያጋጥማታል። ቀጥሎ ደግሞ ምንድነው የሚሆነው መሰለ ሳይኮሎጂካሊ በጣም ነው የምትጎዳው። ከባሏ ጋራ ሩካቤን በምትፈጽምበት ጊዜ ወይንም ደግሞ የግብረ ስጋ ግንኙነት በምትፈጽምበት ጊዜ እቺ ሴት ምንድነው የምትሆነው? እቃ ነው የምትሆነው ማለት ነው። መደሰቻ ነው የምትሆነው። የሱን ስሜት ለማርካት ነው የተፈጠረችው ማለት ነው። ደስተኛ አትሆንም ምንም አይነት ግብረ ስጋ ግንኙነት ከባሏ ጋር በምታደርግበት ጊዜ። ስለዚህ ነብዩ መሐመድ መንቀዥቀዥ ብሎ የጠራውን የሴት ልጅን ባህሪ ለመጠበቅ ብሎ ሴት ልጅ እንድትገረዝ ሲያውጅ ደም ይፍሰሳት እስከ 3 ሊትር ደም ይፍሰሳት፣ ኢንፌክሽን ይፍጠርባት፣ በወሊድ ጊዜ
ሰውነቷ ይተርተር፣ ፌስቱላ ያጋጥማት፣ ሳይኮሎጂካሊ ትጎዳ፣ ወንድ ልጅ ይጠቀምባት፣ ከባሏ ጋር በጣም ከምትወደው ከባሏ ጋር የምታሳልፈውን የግብረ ስጋ ግንኙነት አትደሰትበት፣ ግን ይደሰትባት ብሎ ፈቅዶ ነው ማለት ነው። እነዚህ ሁሉ ነገሮች ጉዳት አይደሉም ብሎ አስቦ ነው ማለት ነው። ካንተ ንግግር የተረዳሁት ምንድነው ነብዩ መሐመድ ሁሉ ጊዜ የሚጠቅም እንጂ የሚጎዳ ነገር አይናገርም ነው። እኔ ሳዋልድ በጣም ብዙ ምጥ ላይ ያሉ ሴቶች ገጥመውኝ ያውቃሉ፣ እጅግ በጣም ማለት ነው። እንደ ሙስሊም ሴት ግን የምትሰቃይ እናት ገጥማኛት። ታንክ ዩ። እንግዲህ እታችን ኢንዲቴል ሊያስከትል የሚችለውን ጉዳትም አብራርታዋለች። የዛሬ 2 ዓመት ምናምን አካባቢ ይመስለኛል። ኤኒዌይስ ብቻ ግርዛት ጠቃሚ አይደለም። የሴት ልጅ ግርዛት ጎጂ ነው። ባታደርጉት እጅግ ለምትመሰገኑበት ነው። ሰዎች እንዲያደርጉ የምታስተምሩ እጅግ ልታፍሩ የሚገባ ጉዳይ ነው። በመጽሐፍ ቅዱስ ላይ በአካላችሁ ላይ ምንም አይነት ጉዳት እንዳታስተከትሉ መጽሐፍ ቅዱስ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁና ይላል። ስለዚህ ይህ አካላችን ቅዱሱ የእግዚአብሔር ማደሪያ እንደመሆኑ ልንቆርጠው፣ ልንተለትለው፣ ልንዘለዝለው አይገባም። ትእዛዝ የተሰጠው ግርዛት በመጽሐፍ ቅዱስ ላይ ለሴት ሳይሆን ለወንድ ነው። በአብርሃም በኩል የተሰጠው ለልጁ ወንዶችን ብቻ እንዲያስገርዝ እንጂ ሴቶችን አይደለም። በአዲስ ኪዳን የወንዶችም ግርዛት ቢሆን የብሉይ ኪዳን ልምድ ሆኖ ይደረጋል እንጂ ግዴታ ሆኖ አይደለም ወንዱም ላይ እንኳን። ስለዚህ የሴቶች ደግሞ ከነ ትእዛዝ የለም። መጽሐፍ ቅዱስ ደግሞ ዘዳግም ምዕራፍ 12 ላይ ሙሉውን ልጆቻቸው ለጣዖት የሚሰዉ ልጆቻቸውን ብልት የሚተለትሉትን አስመልክቶ እኔ ያላዘዝኳችሁን የምታደርጉ ከሆነ ሕጌን ቃል ኪዳኔን አልጠበቃችሁም፣ ፍርድ ይመጣባችኋል፣ በፍጹም እንዳታደርጉ፣ በልጆቻችሁ ላይ ምንም ነገር እንዳሰሩ ብሎ መጽሐፍ ቅዱስ አዟል። ስለዚህ ውድ የዩቲዩብ ተከታታዮቻችን የሴት ልጅ ግርዛትን ሁላችሁም ልትቃወሙ ይገባል። ምንም እንኳን በእስልምና አስተምሮቱ ያለ ቢሆንም አንዳንዶች ደግሞ ሀስቲ ጀነራላይዜሽን በመስራት ክርስቲያን ውስጥም እንዳለ አስተምሮቱ የምታደርጉ ስህተት ነው። ግለሰቦች ሊሳሳቱ ይችላሉ፣ ሃይማኖቱ ግን አይፈቅደውም። ይሄ በዶግማችን ውስጥ የሌለ በመጽሐፍ ቅዱስም የሌለ በቸርች ስትሪ ውስጥም ደግሞ እንደዚህ አይነት ስርዓት ሂደት እንደሌለ አጽንኦት ሰጥተን እንነግራችኋለን። ለወደፊቱም ከእነዚህ አይነት ንግግር እንድትቆጠቡ በትህትና እንጠይቃለን። ሁላችንም ግን ሴት ልጅ ግርዛት የሚያደርጉትንም ሆነ የሚያስደርጉትን ልንቃወም ይገባል። እስከ መጨረሻ ስላደመጣችሁኝ ከልብ አመሰግናለሁ። በሌላ ጠቃሚ መረጃ፣ ጠቃሚ ትምህርታዊ ነገር እስክንገናኝ ቸር ቆዩ።